ሰላም ክቡራንና ክቡራት አድማጮቻችን በሌላ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን የምንመለከተው ፖርን እንዴት ሞቲቬሽናችንን ይሰርቋል የሚለውን ነው ወይንም ደግሞ በሌላ ከግባችን ልንደርስ ከምንፈልገው ከህልማችን እንዴት ወደ ኋላ ያስቀረናል የሚለውን ነው የምናየው። ያው እንደ ሁልጊዜው ወደ ዲስከሽናችን ከመግባታችን በፊት አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ተባበሩን። ሰብስክራይብ ያደረጋችሁ ከሆነ ደግሞ ቪዲዮአችንን ላይክ በማድረግ እንድትተባበሩን እንዲሁም ይህ ይጠቅማችኋል ያስፈልጋችኋል ለምትሏቸው ሰዎች ሼር በማድረግ እንድታግዟቸው ካሁኑ ያስታወስኳችሁ። አሁን ወደ ዲስከሽኑ እንግባ። እሺ በመጀመሪያ ሞቲቬሽን ምንድነው ወይንም ሞቲቬሽን እንዴት ይፈጠራል በጭንቅላታችን ውስጥ ብለን ሳይንቲፊካል ፕሮሰሱን ዲፋይን ስናደርገው ምንድነው ፍሮንታል ኮርቴክስ የሚባል የጭንቅላታችን አካል አለ። ወደ ግንባራችን አካባቢ ከፊት ያለው የጭንቅላታችን አካል ነው። ኖርማሊ ለኮንሺየስሊ ለምናስባቸው ሐሳቦች ሪስፖንሲብል የሆነ ኤሪያ ነው። ከዛ ደግሞ ሪዋርድ ሴንተር የሚባል የጭንቅላታችን ክፍል አለ ወይንም ሚድ ብሬን ምንለው ነው። ወደ መሃል አካባቢ ያለ የጭንቅላታችን ክፍል ነው። በጆሮአችን በኩል ወደ ውስጥ ያለ የጭንቅላታችን ክፍል ነው እና ሞቲቬሽን የሚፈጠረው በእነዚህ ሁለት የጭንቅላታችን ክፍል ጥምር የሥራ ውጤት ነው። ወይንም እኚህ ሁለቱ የጭንቅላታችን ክፍሎች በአንድነት የሚፈጥሩት ፊሊንግ ነው ሞቲቬሽን። ለአንድ ነገር ሞቲቬትድ የምንሆንበት ማለት ነው እና ፖርንም ስናይ ወይንም ፖርንና ማስተርቤሽንም ደግሞ እንዳጋጣሚ ሆኖ አፌክት የሚያደርገው ይሄንን የኒውሮኖች ሜካኒዝም ነው። ስለዚህ በዚህ ምክንያት በጣም አዘውትረን በመናይበት ጊዜ እኚህ ኤሪያዎች በደንብ ስራቸውን መስራት ባለመቻላቸው የተነሳ አይደለም ሞቲቬትድ ሆኖ ለመቆየት ትንሽ እንኳን ስራችንን ለመስራት ፍላጎቱና ፍቅሩ አይኖርንም ማለት ነው። በሌላ በኩል ደግሞ ሞቲቬሽንን ዲፋይን ስናደርገው እንዴት ነው የሆነ ነገር አቺቭ ለማድረግ በመንጥርበት ጥረት ውስጥ የምናገኘው ዶፓሚን የሚባል ሆርሞን ወደ ጭንቅላታችን ውስጥ ሲመረት የምናገኘው የደስታ ፊሊንግ እና ያንን ፍለጋ የምንሰራው ስራ ነው ሞቲቬሽን የምንለው ማለት ነው። ከአኮምፕሊሽመንት ወይንም ስኬትን ፍለጋ በመንጥረው ጥረት ውስጥ የምናገኘው ጭንቅላታችን ውስጥ ዶፓሚን የሚባል ሆርሞን ይመነጫል እና ያንን ሆርሞን ፍለጋ የምንሰራው ስራ ነው ሞቲቬሽን የምንለው። እና እንዴት ነው ይሄንን አፌክት የሚያደርገው ፖርን ማየታችን ወይንም የማስተርቤሽን አዲክትድ መሆናችን? እንደዚህ የሆኑ ሰዎች እንዴት ነው አፌክት የሚደረጉት? ኖርማሊ የዶፓሚን ፍላጎቱ አለ በአኮምፕሊሽመንት ልናገኝ የምንችለው። ከዛ ደግሞ በፖርን ልናገኝ የምንችለው እጅግ በጣም ከፍ ያለ የዶፓሚን መጠን ነው እና ኖርማሊ ጭንቅላታችን ሁለቱን ነገሮች ያመዛዘንና በሾርት ከት በጣም ብዙ ዶፓሚን ሊያገኝ ወይንም በጣም ብዙ ደስታ ሊያገኝ የሚችለው ከበፊቱ በቃ ወደ ሞባይላችን ወይንም ወደ ኮምፒውተራችን ሄደን ፖርን በማየት ኦር ማስተርቤት በማድረግ እንደሆነ ስለሚያስብ ለስራ ወይንም ለአኮምፕሊሽመንት ለሞቲቬሽን ያለን በጣም እየወረደ ይመጣል ማለት ነው። እና ይህንን ሳይክል ነው መስበር ያለብን ሞቲቬሽናችንን ለማግኘት። የበፊቱን ተነሳሽነታችንን ስራ ለመስራት ያለንን ጥማት ለመለወጥ የምንፈልግበትን ፍላጎት ማምጣት የምንችለው ይህንን ሲስተም ወይንም ሳይክል በመስበር አዲስ ሲስተም በማምጣት ወደ ጭንቅላታችን ነው። እና አሁን እንዴት ነው ይህንን ሲስተም ወይንም ሳይክል ልንሰብር የምንችለው የምንለውን ስናይ ደግሞ ሶስት አይነት የሞቲቬሽን ልናገኝ የምንችልባቸው ሶርሶች አሉ በዛው በጭንቅላታችን ውስጥ ያሉ ሲስተሞች ማለት ነው። እና አንደኛው ሪዋርድ ሴኪንግ ቢሄቪየር የምንለው ነው ወይንም ይሄ ደስታን ወይንም ፕሌዠርን በጣም የሚፈልገው የጭንቅላታችን ሲስተም ማለት ነው። እና ይሄኛው የጭንቅላታችን ሲስተም አይደለም በጭንቅላታችን በማሰባችን የሚመጣ ሳይሆን አውቶማቲክ የሆነ የብሬን ቲንኪንግ ሲስተም ነው። እና ይሄንን ብዙ እኛ ልንቆጣጠረው አንችልም። ደስ የሚለንን ነገር ሁሉ እንድናደርግ የሚገፋፋን የጭንቅላታችን ያስተሳሰብ ሲስተም ነው። ኤኒቲንግ የሚያስደስተን ከሆነ ያለምንም ኮንሲኩዌንሱን ሳናሰላ እንድናደርገው የሚገፋፋን የአስተሳሰባችን ሲስተም ነውና ሪዋርድ ሲክ ያደርጋል፣ ሽልማትን ይፈልጋል። እና
ሞር ኦፍ ምንድነው የሚያደርገው ያው የሆነ ነገር ሪዋርዲንግ ሲሆን ደስ የሚያሰኝ ሲሆን ዶፓሚን የሚባል ሆርሞን ጭንቅላታችን ውስጥ ይመረታል ብለናል እና ያንን ዶፓሚን ጭንቅላታችን ውስጥ እንዴት ነው በጣም የሚመረተው የሚለውን ነው የሚያስበው እና ብዙ ጊዜ ያው ስራዎችን ሰርተን ከምናገኘው ይሄ ሳቲስፋክሽን በላይ ፖርን በማየት ጭንቅላታችን ውስጥ የሚመረተው ዶፓሚን በጣም ከፍ ያለ ነው ከሱስ ጋር የተገናኘው ከመሆኑ አንፃር ስለዚህ እነን ቀጥታ እኛ ልንቆጣጠረው አንችልም አውቶማቲክ ከመሆኑ ጋር እኛ እያሰብን የምናካሂደው ካለሙ የተነሳ ስለዚህ የቀሩትን ከዚህ በኋላ ያሉትን ሁለቱን ሲስተሞች ግን በመጠቀም ይሄኛውን ሰፕሬስ ያደርግነው ወይንም እየቀነስነው ወደ ቁጥጥራችን ስር እንዲገባ ማድረግ እንችላለን ስለዚህ የቀሩት ሁለቱ ሜካኒዝሞች ምንድናቸው ወይንም ሲስተሞች ምንድናቸው ቢለውን እኔ ሁለተኛው ቫልዩ ቤዝድ ዲሲዥን ሜኪንግ የምንለው ነው ወይንም ውጤትን መሰረት ያደረገ ውሳኔ አሰጣጥ የምንለው ማለት ነው ጭንቅላታችን ውጤቱን ያመዛዘነ ውሳኔ የሚሰጥበት መንገድ ነው እዚህኛው ላይ እኛ ጭንቅላታችንን መቆጣጠር የምንችልበት እድል አለን ውሳኔ አሰጣጡ ላይ ማለት ነው ስቲል ግን ይሄኛውንም የማንቆጣጠረው ከሆነ እኛ ኮንትሮል ማናረገው ከሆነ ጭንቅላታችንን መንገዜም ጭንቅላታችን እኛን ኮንትሮል ያደርገናል አውቶማቲካሊ ማለት ነው ወይንም ልክ እንስሳዎች አሁን እንደሚሆኑት እንስሳቶች አመዛዝነው ይሄ ይጠቅመኛል ይሄ ጎዳኛል ብለው ሳይሆን ቀጥታ መጀመሪያ የሚጠቅማቸው የሚመስላቸው ወይንም የሚያስደስታቸው ነው ቀጥታ የሚያደርጉትና እንደዛ አይነት የውሳኔ አሰጣጥ ውስጥ እንድንገባ የሚያደርገን ነው እና ያው እንዳልኩትም ልንቆጣጠረው የምንችለው ነው ይሄኛው ቫልዩ ቤዝድ ዲሲዥን ሜኪንግ የምንለው ማለት ነው እና ግን ማን ቆጣጠረው ከሆነ አሁን እንዳልኩት ያው ኖርማሊ ወደ ፕሌዠር ሲኪንግ ወይንም ይሄ ደስታን ፍለጋ ወደሚለው ይሄዳል ከዛ ኢዝሊ ዶፓሚን በብዛት ልናገኝ የምንችለው ከፖርን ወይንም ከማስተርቤሽን እንደሆነ ከዚህ በፊት ካለን ኤክስፒሪየንስ ያውቃል ጭንቅላታችን ቀጥታ ወደዛ ነው የሚመራን ኮንቲኒየስሊ ይሄንን በመናደርግበት ሰዓት ብሬን ፎግ የሚባል ነገር አለ ወይንም ጭጋጋማ አእምሮ የምንለው ነው ቀጥታ ወደ አማርኛ ስንተረጉመው ክሊርሊ ማሰብ የምንችልበት የጭንቅላታችን አቅም ይወሰዳል ከኛ እና በዚህ ሰዓት ስራ በአግባቡ ልንሰራ አንችልም ማጥናት ተማሪዎች ከሆነን ጥናት ማጥናት አንችልም ጭንቅላታችን ኦሬዲ በትንትን ያለ አስተሳሰብ ነው የሚያስበው ለኢሬክታይል ዲስፈንክሽን የሚያጋልጠናል ኢሬክታይል ዲስፈንክሽን ምንለው ስንፈተ ወሲብ ወይንም ወሲብ ልናደርግ በተዘጋጀን ሰዓት የወንድ ብልት መቆም ማቃት ወይንም ሊገተር አለመቻል ነው ይሄ አክቹአሊ በወንዶች ብቻ አይደለም የሚከሰተው ሴቶችም ብዙ ጊዜ ክሊቶሪስ የሚባለውን የብልታቸውን አካል በጣም ረብ ከማረጋቸው የተነሳ ወይንም ከማሸታቸው የተነሳ ኢንሴንሲቲቭ ይሆንና ሊያገኙ የሚፈልጉትን ፕሌጀር በፍጹም ሳያገኙት የሚቀሩበትም ሁኔታ አለ ሌላ ደግሞ ፐርፎርማንስ አንዛይቲ የምንለው ነገር አለ እኚህ ሁለቱ ኢሬክታይል ዲስፈንክሽን እና ፐርፎርማንስ አንዛይቲ የምንላቸው በብዛት ለሪሌሽንሺፕ መፍረስ እንደ ቁጥር አንድ ተጠቃሽ ምክንያቶች ናቸው ብዙ ጊዜ ዲቮርስ ወይን ፍቺ የምንለው ብሬክአፕ ወይንም መለያየት የምንላቸው ከጋብቻ በፊት ያሉ መለያየቶች የሚከሰቱት በብዛት በእንደዚህ አይነት ሁኔታዎች ነውና ህይወታችን ሊያገኝ የሚችለውን ደስታ እና ሊያገኝ የሚችለውን ስኬት በጣም ከፍተኛ በሆነ መጠን ነው የሚቀንሱት ይሄ ጭንቅላታችንን ተቆጣጥረን ትክክለኛውን የዶፓሚን የምናገኝበትን መንገድ መወሰን አለመቻላችን ወይንም ይሄ የመጀመሪያው ሪዋርድ ሲኪንግ ቢሄቪየርን ዝም ማለታችን ቸል ማለታችን በጣም ከብዙ የህይወታችን አቺቭመንቶች ወይንም ሰክሰሶች ወደ ኋላ ያስቀረናል ወይንም በጣም የተሳካላቸው ሰዎችና ያልተሳካላቸው ሰዎች ያላቸው አንድ ትልቁ ልዩነታቸው ይሄ ነው ስለዚህ ምን ማድረግ አለብን ጭንቅላታችን የትኛው መንገድ ዶፓሚን የምናገኝበት የትኛው መንገድ ትክክለኛው እንደሆነ ለጭንቅላታችን ማስተማር ይጠበቅብናል ማለት ነው ምክንያቱም ሁለተኛው ላይ ጭንቅላታችንን መቆጣጠር እንችላለን ብያችኋለሁ ሶስተኛው መንገድ ምንድነው ጎል ዳይሬክትድ ኮንትሮል የምንለው ነው ወይንም ግብ ላይ ያተኮረ ቁጥጥር የምንለው ሲስተም ነው በዚህኛውም እንደ ሁለተኛው ሁሉ ጭንቅላታችንን ቶታሊ ልንቆጣጠረው እንችላለን
ጭንቅላታችን በምን አይነት መንገድ ማሰብ እንዳለበት ወይንም በምን አይነት መንገድ ፕሌዠር ደስታን ማግኘት እንዳለበት ልንነግረው እንችላለን። ይህንንም የምናደርገው እንዴት ነው? ሞመንት ባይ ሞመንት ነው የሚለው። በየጊዜው ትክክለኛው መንገድ ልንሰራ የምንችልበት ወይንም ትክክለኛው ደስታ ልናገኝ የምንችልበትን መንገድ በየጊዜው ለጭንቅላታችን በማስታወስ ወይንም በማስታወስ ከሚለውም በመቆጣጠር ስሙ ላይ ኮንትሮል ይላል። ጎል ዳይሬክትድ ኮንትሮል ይላል። ቁጥጥር ማለት ነው። በመቆጣጠር እንችላለን የሚለው ይሄኛው ሲስተም ደግሞ ማለት ነው። እና እንዴት ነው መቆጣጠር የምንችለው ወይንም እንዴት ነው በየጊዜው ጭንቅላታችንን ልናስታውስ የምንችለው ያንን የፖርን ወይንም ማስተርቤሽን እንደማይጠቅምና ወደ ጎላችን ፎከስ ማድረግ እንዳለብን እንዴት ነው ለጭንቅላታችን ልንነግረው የምንችልበት መንገድ ለሚለው ደግሞ ምንድነው መፍትሄው? በመጀመሪያ ጎላችንን ሴት እናደርገዋለን። ልንደርስ የምንፈልግበትን ቦታ ወይንም ልናስተካክል ህይወታችን ላይ ልናስተካክል የፈለግነውን ነገር ሴት እናደርጋለን። ለምሳሌ የሆነ የሀብት መጠን ሊሆን ይችላል። ይሄን ያህል የሀብት መጠን እንዲኖረኝ ፈልጋለሁ ብለን ሴት ልናደርግ እንችላለን። የሥራ አይነት ሊሆን ይችላል። እንዲህ አይነት ስራ እንዲኖረኝ ፈልጋለሁ ወይንም ቢዝነስ አይዲያ ሊሆን ይችላል። እንዲህ አይነት የሆነ የቢዝነስ አይዲያ ስፔሲፊክ የሆነ ነገር መስራት ፈልጋለሁ ብለን ሴት እናደርጋለን። ወይ ደግሞ ህይወታችን ላይ ልናስተካክል የፈለግነው ለምሳሌ ትዳራችን በጥሩ መንገድ እየሄደ ባይሆን እንደዚህ ፖርን ኤክስፒሪየንስ ከማድረጋችን የተነሳ ወይ የፍቅር አጋራችን ጋር ጥሩ የሆነ ግንኙነት ካልኖረን እየሻከረ ከሆነ ግንኙነታችን ይሄንን ነገር ለማስተካከል ሴት እናደርግና ሁለተኛው መንገድ ምንድነው የሚሆነው? ለዚህ ሴት ላደረግነው ጎል በየቀኑ ጥርጊያ መንገድ መጥረግ ወይንም ደግሞ በየቀኑ የሆነ ያህል ስቴፕ መሄድ መራመድ የሆነ ስራ መስራት ያንን ግብ ለማሳካት ማለት ነው። አሁን ለምሳሌ አንድን ህንጻ ልንሰራ ስናስብ የመጀመሪያው ስራ ቁፋሮ ነው። ከተቆፈረ በኋላ መሰረት መጣል። መሰረት ከተጣለ በኋላ የመጀመሪያው ፍሎር በኋላ ሁለተኛው ፍሎር፣ ሰከንድ ፍሎር፣ ሰርድ ፍሎር እየተባለ ቢልዲንግ እንደዛ እንደሚሰራው ለምሳሌ ማለት ነው። ልክ እንደዛው ባለ እንትን ሴት ላደረግነው ግብ በየቀኑ የሆነ ስቴፕ ሴት ላደረግነው ጎል መራመድ ማለት ነው። እና እኚህን ስቴፖች ስንወስድ ኮንሲደር ማድረግ ያለብን ልብ ማለት ያለብን 3 ነጥቦች ምንድናቸው? ዲሲፕሊንድ ልንሆን ይገባል አንደኛ። ሁለተኛ ኮሚትመንት ወይንም ላሰብነው ግል መሰጠት ይጠይቃል። ሶስተኛው ደግሞ ቪጂላንስ ወይንም በነቃ አእምሮ ይህንን ነገር ለማሳካት መጣርን ይጠይቃል። እና እንደዚህ ባለ ሁኔታ በየቀኑ ግባችንን ለማሳካት በመጣር ጭንቅላታችን ይህንን ስናደርግ በጣም ዶፓሚን ያገኛል። ኦፍ ኮርስ በፖርንና ማስተርቤሽን ከምናገኘው ያነሰ ነው ብለናል፣ ግን ተፈጥሯዊ ነው። ልክ የሆነ ሌቭል ነው። ፕላስ ለህይወታችን ግብአት የሆነ ህይወታችንን ጥሩ ወደ ሆነ መንገድ እየገፋን ያለ ስራ ነው። ስለዚህ ይህንን በመናደርግበት ጊዜ በየቀኑ ዶፓሚን እናገኛለን ከዚህ። እናም ቀስ በቀስ በፖርን እና በማስተርቤሽን ልናገኝ ከመንፈልገው ዶፓሚን ይሄኛውን ዶፓሚን ጭንቅላታችን እንዲመርጠው እናስገድደዋለን ወይንም እናስተምረዋለን ማለት ነው። እና ስሩ ታይም የፖርን ፍላጎት እየቀነሰው ሰውነታችን ስራን ወደ መስራት ሞቲቬትድ ወደ መሆን ይመጣል ወይንም ሞቲቬትድ መሆንን ይማራል ማለት ነው። ስለዚህ እንዲህ ባሉ መንገዶች ሰውነታችንን ከፖርን በማውጣት ሞቲቬሽንን ማለማመድ ወይንም ለስራ ተነሳሽነትን የስራ ፍቅርን ወደ ግብ ለመድረስ ታትሮ መስራትን ማስተማር እንችላለን ማለት ነው። ስለተከታተላችሁን በጣም እናመሰግናለን። ሌሎች በጣም ጠቃሚ የሆኑ በዚህ ርዕስ በፖርንና ማስተርቤሽን አዲክሽን ላይ የሚያጠነጥኑ ሆኑ በተለያዩ ርዕሶች ዙሪያ የምንሰራቸው ቪዲዮዎች አሉ። ከርሶ የሚጠበቀው ከታች ያለውን የሰብስክራይብ በተን መጫን ብቻ ነው እና ይህ ያስፈልጋቸዋል ብላችሁ ለምታምናቸው ሰዎች ሁሉ ሼር በማድረግ እንድትተባበሩን እነሱንም እንድትተባበሯቸው በአክብሮት እጠይቃለሁ። ስለተከታተላችሁን በጣም አመሰግናለሁ። ቴንክ ዩ